አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች ሰብስክራይቦች እንዴት ናችሁ? ሰላም ናችሁ? ስራ፣ ጤና፣ አፍያ ሁሉ ሰላም ከኔ ጋር ሁሉ ነገር ሰላም ነው። ባላችሁበት ሰላምና ጤና ይብዛልኝ ውድ ጀማዎቼ። እስቲ ዛሬም ብቅ ብያለሁ ከስራ ባልደረቦቻችን ጋራ እስቲ የገጠመኝን ገጠመኝ ላጫውታችሁ ማለት ነው። እናንተስ ምን አይነት ገጠመኝ ገጥሞላችኋል? እኔ ከዚህ በፊት ያው አብዛኛ ጊዜ እዚህ ሚዲያ ላይ ሲወራ ኢትዮጵያዊ ለኢትዮጵያዊ አይስማሙም ሲባል ነው የምንሰማው። ግን ለኔ አልሐምዱሊላህ ከዚህ በፊት የገጠመኝ የአሰሪ መጥፎ ነው እንጂ የሰራተኛ መጥፎ አጋጥሞኝ አያውቅም። ለወደፊቱም ኢንሻአላህ እንደዛ ይሁንልኛል። እና እሱም ምንድነው የምትሉ ከዚህ በፊት ቢሮ ላይ ሁለት ሰራተኛ ፈልገ ነበር። መዳሟ ሁለት ሰራተኛ ፈልገ እኔንም ያቺ ጓደኛዬንም ኢንተርቪው አድርጋ ወደደችና ከወደደች በኋላ ቢራችን ትጠይቃለች። እነሱ ጋር ምን አለ መሰላችሁ? መጀመሪያ እነሱ ቤት የሰራ አንድ ኢትዮጵያዊ የሆነ ስህተት ሰርቶ ከሆነ አለመስማማት ተፈጥሮ ከሆነ የሚመጣ ሰራተኛ እንደዚህ ይሆናል ብሎ ነው የሚያስቡት። እንደሷ ይሆናል ይላሉ። ግን ይሄ ስህተት ነው። መተላን እኔ አሁን እዚህ ቤት ተጣልቼም ይሁን የሆነ ስህተት ሰርቼ ከዚህ ቤት ቢወጣ የምትመጣ ሰራተኛ እንደኔ ትሆናለች ብሎ ማሰባቸው ስህተት ነው። ግን እነሱ እንደዛ አይደሉም። አንድ ሀገር የኢትዮጵያዊ ልጆች በመሆናችን እንደዛ ይሆናሉ ብሎ ነው የሚያስቡት። ይሄ ተገቢ ነው ብዬ አላስብም። ከዛ ቢሮ ላይ ኢንተርቪው ያደረገች ወደደችና የየራሳችን ስራ ሌላ ነው፣ የሷም ሌላ ስራ ነው፣ የኔም ሌላ ስራ ነው። ግን የምንሰራው አንድ ቤት ነው። ከዛ ቤራችን ጠየቀችና እናንተ የዚህ ሀገር ልጆች ናችሁ አለችኝ። እኔም ኢትዮጵያዊ ነኝ አልኳት። ኢትዮጵያዊ ነኝ ስላት ኢትዮጵያ የት ነው አለችኝ። የአዲስ አበባ ልጅ ነኝ አልኳት። አዲስ አበባ ልጅ ነሽ አለችኝ። አዎ አልኩ። የዛ ስሟን ጠርታ የዛ እንትና አታውቂም እንዴ አለችኝ። አላውቅም አልኳት። አላውቅም እኔ ኢትዮጵያዊ ነኝ አልኳት። ያችም እንደዚህ እኔም ኢትዮጵያዊ ነኝ የአዲስ አበባ ልጅ ነኝ፣ ይሄ የምትጠሪው ሰው አላውቅም፣ የምትጠሪው ብሔርና የምትጠሪው አገር አላውቅም አለቻት። አንድ ስናወራ እሺ በቃ የዛ ሀገር ልጆች ካልሆናችሁ ወስዳለሁ ብላ ታስማመች። ወሰደችን ማለት ነው። ከወሰደች በኋላ ከኔ ጋር ስትሆን ያቺ የዛ አገር ልጅ ናት። እንደዛ ከሆነች እመልሳታለሁ። አንቺ የምታቂ ልጆች የአንቺ ሀገር የአንቺ ዘመዶች ካለ አምጪ ትለኛለች። ከኔ ጋር ስትሆን ከሷ ጋርም ስትሆን እንደዚህ እሷ የዛ ሀገር ልጅ ናት፣ አልወደድኳትም። እሷን እመልስና አንቺ የምታቂ ልጆች ካለ አምጪ ብላ ከሷ ጋርም እንደዛ ታወራለች። እኔ መላቅም እንደዚህ የምታወራ እኔ መላቅም እንደዚህ እንዴት እንደምታወራ እሷ አታውቅም። እኔ ዘመድ የለኝም እዚህ ሀገር፣ እኔ ብቻ ነኝ። እሷም የዛ ሀገር ልጅ አይደለችም፣ ኢትዮጵያዊ ነች ብዬ መለስኩላት ማለት ነው። አንዳንድ እኛ ከአሰሪ ጋር ለመወደድም ይሁን እይታ ከነሱ ጋር እንዲኖራችንም ይሁን እናሽቃብጣለን። ይሄ ማሽቃበጥ ጥሩ አይደለም። እኔ ምንም ክፉ ቢሆንም አሳልፋችሁ ለነጮች መስጠት የለባችሁም። ከኔ ጋር የምትሰራው ልጅ ክፉ ብትሆንም እኔ አሳልፌ መስጠት የለብኝም። ምክንያቱም እዚህ ቤት ምኖረው ዛሬ ለመኖሬ ነው እንጂ ነገ እዚህ ቤት ለመኖሬ ዋስትና የለኝም። 4 ዓመትም ልስራ 5 ዓመትም ልስራ 2 ወርም ልስራ እኔ እነሱ ጋር ሰራተኛ ነኝ። ስለዚህ ለነሱ ብላችሁ የአገራችሁን ልጆች ወይም የአገራችሁን ልጅ አሳልፋችሁ አትስጡ። ከቻላችሁ ስህተት ካለ አውሩና ፍቶ፣ ሁለታችሁ ማለት ነው። አውሩና ፍቶ። ካልሆነ ደግሞ እያንዳንዳችን ስራ የተለየ ነው። ስለዚህ ስራችን መስራት፣ ለነሱ አሳልፎ አለማሰጣጣት እንደዛ ይላችኋለሁ። ከዛ
እንደዚህ እሷንም ኢንፎርሜሽን እንደምትወስድ እኔ ከኔም ኢንፎርሜሽን እንደምትወስድ አወቅን ማለት ነው። አወቅንና እቺ ሴትዮዋ ሁለታችንም ለማሰራት አላማ የላትም። የምትመልሰው ከሆነ ሁለታችንም ትመልሰን፣ የምታሰራ ከሆነ ሁለታችንም ታሰራን ብለን ጓደኛና እኔ ተመካከርንና አፋችን አንድ ሆነ ማለት ነው። አፋችን ሁለት መሆን የለበትም። አፋችን አንድ ሆኖ ሰፖርት ስንደራረግ አልወደደችም። በቃ እነዚህ ከአሁኑ ሰፖርት መደራረግን ከጀመሩ ጥሩ አይመጣም ብላ ተቀየረችብን። የሚቀረው ያንቺ ቤት ይቀራል እንጂ እኛ እርስ በራሳችን አሳልፈን አንሰጣጣም ብለን እኛ ወሰንበት ማለት ነው። ከዛ ወስነን በቃ የሴትዮ ጸባይ ተቀያየራ። ከዛችኛ ልጅ ዋጋ ባልሆነ ላይ መጨቃጨቅ ጀመረች። ከዛ አንድ ቀን ማድቤት ላይ አለን። እኔንም አዛለች፣ ያቸውንም አዛለች። ሁለታችንም ያለነው ማድቤት ላይ ነው። እኔን ያዘዘችው 8 ሰዓት ላይ ይድረስ ብላለች። እሷንም ያዘዘችው ደግሞ 7 ሰዓት ላይ ይድረስ ብላለች። ከዛ ሁለታችንም ማድቤት ላይ መገኘት አለብን። ከዛ ሁለታችንም ማድቤት ላይ ያለንበት ጊዜ መጣችና የታለ የውጭው ስራ፣ ለምን የውጭው ስራ ሰራችሁ ምናምን ብለ ጨዋችብን። ስጮ ያቺ የያዘችው ስራ አስቀምጣ ወጣች፣ ትዕዛዟን ተቀብላ ማለት ነው። እኔ ደግሞ መዳም ሶሪ እንሰራለን ችግር የለውም፣ ይሄም ለ8 ሰዓት ይድረስ ብለሻል፣ ይሄም ለ7 ሰዓት ይድረስ ብለሻል፣ ስለዚህ ነው እንጂ የውጭው ስራ እንሰራለን ችግር የለውም አልኳት። እነሱ ያኔ በተፈጥሯችሁ ማሽቃበጥ ይወዳል ታውቃላችሁ፣ ግን እኛ ኢትዮጵያውያኖች ማሽቃበጥ አናውቅም፣ አልተሰጠንም ማሽቃበጥ ማለት ነው። ከዛ እንደዛ ስላት እሺ ብላ ወጣች። እኔ እንደዚህ ሶሪ ስላት በቃ እሷ ራሷን ወደ እንትና የበላይ ያረገች፣ የበላይ ናት፣ ግን እሷ አሰሪ በመሆኗ የበላይ ናት። ግን ራሱን ከፍ ከፍ ማድረግ ጥሩ አይደለም። በቃ እንትን ሆነችና ወጣችና ያው እሷ ሀሳብ ሁለታችንም ለማሰራት ሀሳብ የላችም። አንዷን ለመመለስ ነው የፈለገችው። ያው ስራ ላይ ጎበዝ የሆነውን አስቀርታ ሌላ ያችኛውን ልትወስድ ነው የፈለገችው። እና ከዛ ወደ ኤጀንት ደወለችን፣ ወደ ደላላ ደወለችና እንደዚህ ብላ የሆነ ያልሆነ ስለዚች ልጇ ተናገረችና እሷን እንደምትመልስ እንዳልፈለገች ተናገረች። ከዛ ያቺ ደላላው ደግሞ የዚችኛ ልጅ ከደወለችና ምንድነው ችግሩ? ከሴትዮሽ ጋር ምንድነው ችግሩ? ትዕዛዝ ተቀብለሽ ለምን ኦኬ ሳቲ እሽሽ ሳቲ ለምን ትተሽ ትወጫለሽ? እኔ ሳወራት ምንም ሳትናገር ትዕዛዝን ሳትቀበል ነው ትታ የምትወጣው ብላ ተናገረች። እነሱ እኮ እንደዚህ አይወዱም። እሺ ያልሰራችሁ ነገርም ካለ እሺ ኦኬ ብላችሁ ስሩ ምናምን ብላ ወደዚችኛ ልጅ ደወለችና ከዛ ቅድምን ተነጋግረናል። የምታሰራ ከሆነ ሁለታችንም እንሰራለን፣ ማታሰራ ከሆነ ሁለታችንም እንሄዳለን። የእሷ ቤት ይቀራል እንጂ የኛ እህትነታችን አይቀርም ብለን ወስነናል። ከዛ ያቺና ይወስዳል አለችኝ። ከዛ ይወስዳል ስትለኝ እኔም አልሰራም አልኳት። እኔም አልሰራም፣ የምታሰሪ ከሆነ ሁለታችንም አሰሪ፣ ማታሰሪ ከሆነ እኔም መሄድ ነው የምፈልገው አልኳት። ሁለታችንም መለሰችልን ማለት ነው። ያ ምንድነው ያ የሆነው የእሷ ቤት ይቀራል እንጂ የኛ እህትነታችን አልቀረም እስካሁን። ያው ስራ አንድ ባይሆንም አንድ ላይ ባንሰራም እንደዋወላለን፣ ሰላም እንባባላለን ማለት ነው። እዛኔ እሷ ከሴትዮዋ ጋር እኔን እንትን አርጋ ብታመኝ ኖሮ እሷ መጥፎ አይደለም እሷ የዛ ሀገር ልጅ ናት ምናምን ብላ ብታመኝ ወይም እኔ እንደዛ እሷን አሳልፌ ቢሰጣት እህትነታችን አይኖርም ማለት ነው። ስለዚህ ለነጮች ብለን እኛ የአገራችን ልጆች ወይም የአገር ልጅ አሳልፈን መስጣት የለብንም ማለት ነው። የመጀመሪያ ገጠመኝ ይሄ ነው። የመጀመሪያ ገጠመኝ ይሄ ነው እና ሁለታችንን ወጠን ያው ስራ አንድ ባይሆንም የተደዋወልን ሰላም እንባባላለን። ለኛ ደግሞ ያ ስራ ረስቃችን ስላልሆነ ነው እንደዚህ ሴትዮ እንደዚህ የምታሽቃብጠው። ረስቃችን ቢሆን ኖሮ እንሰራ ነበር። እንደዛ ሆነና ተለያየን። እርስ በራሳችን
ሰፖርት ተደራርገን ማለት ነው። እናንተም እንደዚህ መሆን አለባችሁ። አንድ ቤት ስንሰራ ለነሱ የአገራችሁ ልጆች አሳልፋችሁ መስጣት የለባችሁም እላችኋለሁ። አንደኛ ገጠመኝ ነው ይሄ። ሁለተኛ ገጠመኝ ደግሞ ከአሰሪ ጋር በመቀራረብ የመጣበት ነገር ነው። እኔ ምን ባህሪ ያላችሁ መሰላችሁ ቤቶቼ? ከአንድም እስከ 4 መዳሞች ጋር ሰርቻለሁ። ግን ከነሱ ርቄ ነው የምኖረው። እኔ አንዳንዴ ማሽቃበጥ አልተሰጠኝም በተፈጥሮ ማለት ነው። ስጠረኝ አቤት እላለሁ፣ ስታዘኝ እሺ እላለሁ። ሌላ ነገር የለም። እኔና እሷ እንትን የምንልበት ቦታ ማለት ነው። አብዝታችሁ ምንም አመታትን ብትሰሩ ከነሱ ጋር በርቀት በሰራተኛና በአሰሪ ደም መኖር አለብን ማለት ነው። አብዝተን መቀራረብ ጥሩ አይመጣም። ይሄ በመቀራረብ የመጣበት ነገር ስለሆነ ማለት ነው የምነግራቸው። እዚህ ያለበት ቤት ላይ ነው ይሄ የገጠመው። ነገራችሁ በመጀመሪያ ነግራቸዋለሁ። እኔ የሰራተኛ መጥፎ አጋጥሞኝ አያውቅም፣ የአሰሪ መጥፎ ነው ብያቸዋለሁ። እና እዚህ ቤት ሲመጣ የሀገሬ ልጅ ናት፣ አንድ ኢትዮጵያዊ ናት። በጣም ተለማመድ፣ በጣም ተዋወቅ። በቃ እንደ እህት፣ እንደ ታናሽ፣ እንደ ታላቅ ሆነን ኖርን ማለት ነው። እስከ 4 ወር እስከ 5 ወር መሰለኝ። ከዛ በኋላ ከነሱ ጋር የተነሳ ነገር ከነጮች ጋር ማለት ነው። ከነጮች ጋር የተነሳው ነገር እኛንም አጣላ። በምን ምክንያት አጣላ ብትሉ በመቀራረብ ብያቸዋለሁ። እኛ ከነሱ ጋር ስንቀራረብ ይሆናል ይሄ ነገር ይሆናል ብለን አይደለም። የሆነ ነገር ስንናገርም ይሁን ስናደርግም ይሁን በቃ አንድ ፋሚሊ በቃ ቤተሰብ ሆነን ይመስለናል። ግን እንደዛ አይደለም። እነሱ ከኛ ጥፍር ላይ ትንሽ የቆሻሻለችን እነሱን ኃይል ነጥብ ነው የሚፈልጉት። ምንም ኃይል ብንቀራረብ ማለት ነው። መቀራረብ አያስፈልግም ብያቸዋለሁ። ከዛ ምን ሆነን ያው ጓደኛና እኔ ለ4 ወር ለ5 ወር ኖረንበታል። በጣም ነው የምንቀራረበው። እሷም በጣም ከሴትዮዋ ጋር ትቀራረባለች። እሷ ቀድማ ነው ያወዱ 3 አመት ምናምን ሰርታለች ማለት ነው። ከዛ ምን ሆነ ይሄ እገሌ እንደዚህ ያለች እገሌ እንደዚህ ያለሽ በማለት ነው ማለት ነው። ከነሱ የተነሳ እኛን የማጣላው ምላችሁ ነገር ብኖር በመቀራረብ ያወራችው ነገር ወደ መጣላት ሄዳ ማለት ነው። እኔም ለክፉ ብዬ አልተናገርኩም፣ ያንን እየተናገርኩኝ ነገር ማለት ነው። እሷም ይሄ ነገር ከአሰሪ ጋር ያጋጫል ወይም ያጣላል ሳትል ነው። እንደ ቀልድ ያው ሲሲቁ ሳወሩ በቃ እነሱ ከኛ ኢንፎርሜሽን ለመውሰድ ያው ይጥራሉ። ታውቃላችሁ፣ በእርግጥ አታውቁም አለለም። እና ከዛ የሆነ ነገር እንደዚህ ብለ ተናገረች። እንደዚህ ይሆናል ሳትል ነው ያለችው። ያ ነገር ገነነ፣ ብዙ ቦታ ደረሰ። እኛና እነሱ ከማጣላታችን በኋላ እኔም እሷም ተጣለን ማለት ነው። ከተጣለን በኋላ ምን አሉ ስንገናኝ ያው ያለፈው የኢደል አድሃ በዓል ነበረና ሰሞኑን የኢደል አድሃ በዓል ሰሞኑን ነው የተጣላ ነው። ከዛ በዓል ላይ ያው ሰራተኛ ይሰበሰባል ታውቃላችሁ። እዚህ ሀገር ደግሞ የሰራተኛ ማዕት ነው ያለው። የኛ ሰው እኔና እሷ ብቻ ነን፣ ኢትዮጵያዊ ማለት ነው። ሌላ ነጮች ናቸው ጥቁሮች ናቸው ያሉት። ለነጮቹ ለጥቁሮቹ ምን ትላለች የኔዋ? እነዚህ 2 ኢትዮጵያውያኖች እንዳያወሩ አንድ ሱፍራ ላይ ቢበሉ ራሱ ካወሩ ለኔ ንገሪ ብላ
እናቷ ቤት የምትሰራ ሰራተኛ ነጯ ማለት ነው። ነጯ ናት። ለነጯ ትነግረዋለች። እኔ አላቅም እንደዚህ ስራ እንደምሰራ። ከዛ ያቺ ደግሞ አንቺና ያቺ በምን ተጣልታችኋል? ሴትዮሽ እኮ እንደዚህ አለችኝ ምናምን አለችኝ። ከዛ እኔና እሷ አልተጣለንም አልኩ። በቃ እኔ የአንድ ሀገር ልጆች ተጣልተዋል እንደዚህ ሆኗል ሲባል በቃ ያው ምን አይነት ስራ እንደሚሰሩ ታውቃላችሁ። ከዛ እኔና እሷ አልተጣለንም፣ ታርቀናል አልተጣለንም አልኳት ለነጭዋ። ከዛ እኔ ቀድሜ ሄጄ ነበር። ያቺ መጠችና ያው ጥፋት አጥፍታለች። በእርግጥ ይቅርታ ብለኛለች። እኔም ግን ካሁን በኋላ የአገሬን ሰው አላምንም ብዬ ነበር። ይሄ ሚዲያ ላይ የሚወራ ነገር ኢትዮጵያውያኖችን በደሉ። ቀድማ የገበች ሰራተኛ ኋላ የመጣች ሰራተኛን በደለች። እንደዚህ ከመዳሞቻችን ባሱ። የኢትዮጵያ ልጆች አሳልፎ ይሰጣጣሉ ሲባል የሚሰማው ነገር ይሄ ነው ወይ ብዬ በጣም ራስን እንትነውንኩ ማለት ነው። በጣም ያማል። ደግሞ ተላምዳችሁ ተዋዳችሁ በኋላ መሀላችሁ ላይ ጥል ነገርና ጥል ሲሆን በጣም ከባድ ነው ማለት ነው። ከዛ እሷም ይቅር ተባብለናል፣ ግን ጥፋቷ ምናምን እኔ እንደዚህ ይሆናል ብዬ አይደለም ይቅርታ ምናምን ብላ ይቅር ተባብለናል ማለት ነው። ከዛ የባሰው እኛ በቃ የባሰው ተመልሰን እንድንቀራረብና እንድናወራ ያግዙኝ ደግሞ እነሱ ናቸው። ያ ነገር እነሱ በቃ ተጣልቷል፣ እነዚህ ተጣልቷል እንዳያወሩ፣ አንድ ሶፍራ ላይ ቢበሉ ራሱ እንዳያወሩ፣ ካወሩ ለኔ ንገሪ ብላ ለነጭዋ በመንገሯ በጣም ተሰመን ማለት ነው። በጣም ተሰመንና እስቲ ስንነጋገር እስቲ አትናገሩ ብላ እስከምትናገር እናወራለን ብለን ነጮቹም ጥቁሮቹም ያሉበት ቦታ በቃ እንዳልተጣለ ሰው ሆነን ማለት ነው። ምንም እንደተጣለ ሰው ሳንሆን አንድ ሱፍራ ላይ ስንበላ ስንስቅ ስንጫወት አሳለፍን ማለት ነው። ያ ያደረጉት ምንድነው? ያ ያደረገን አጣልተናል፣ እነሱን አጣልተናል ብሎ እነሱ ተደስቶ ሀውድ አመት ላይ ባል ላይ ኢድ ላይ እንዳያወሩ፣ አንድ ሱፍራ ላይ ቢበሉ ራሱ እንዳያወሩ መባላችን በጣም አመመን ማለት ነው። ለሷም ተሰማት፣ ለኔም ተሰማኝ፣ በጣም ተሰማን ማለት ነው። ከዛ ያ ኢዱለታ ማለት ነው እንደተናገረችም ጠየቀች። እነዚህ ሁለቱ ተነጋገሩ ወይ እንዴት ሆኑ ብላ ነጯን ጠየቀች ማለት ነው። እናቷ ቤት ምሰራዋል። ከዛ እሷ ምን አለች? ብዙ ነው ያወሩት አለች። ብዙ ነው ያወሩት፣ እንደተጣለ ሰው ራሱ አልሆኑም። የሚገርማቸው ማለት ነው እንደተጣለ ሰው አልሆኑም፣ ብዙ ነው ያወሩት ብላ ነገረቻት። ከዛ ጠረችና አወረሻት እንዴ አለችኝ። አዎ አወራዋት አልኳት። ለምን አወረሻት አለችኝ። ባል አይደለም እንደ ኢድ አይደለም እንደ እኔም የኢድ ለታ እኔ ከሰው ጋር ተቀራረፈ ልኖር እንደዛ በየሳወራት ማሻላ እንኳንም ታረቃችሁ ብላ ሰለለችን እላችኋለሁ። ያ እሷ አምና ለቀልድ ያወረች ነገር ነው ከኛ አልፎ ከነሱ አልፎ ለዚህ ደረጃ ያደረሰን ማለት ነው። ያው ብዙም ጊዜም አልቆየንም። እሷም ደግሞ ሁለት ወርም አልሞላም። ከዛ በኋላ ደግሞ ከሴትዮዋ ጋር አለመስማማት ተፈጠረና ወደ ቢሮ ተመለሰች እላችኋለሁ። እንኳንም ታረቅ፣ እንኳንም እህትነታችን ቀጠልንበት ብለን ተደሰትን ማለት ነው። ያው በጥላና በጥላቻ ስንኖረን ብንለያይ ያው መቼም አንገናኝም ታውቃላችሁ። ስለዚህ የአኬራ ኢቴ ናት፣ እኔም የአኬራው ኢቷ ነኝ።
ስተት ካለባት አፉ ብዬ ስተት ካለብኝ አፉ ብላ ዝምድናችን እህትነታችን መቀጠል ነው ያለብን እላችኋለሁ። እኔ ጋር እንደዚህ ሁለት ገጠመኞች ገጥሞኝ ነበር እላችኋለሁ። የኛ ነገር ተቆጥሮ አያልቅም እላችኋለሁ። ከወደዳችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።